ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ትላንትና እንግዲህ ጠፍቻለሁ። እንዴት ናችሁ? ደህና ናችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እኔ የምላችሁ እንዴት ነው የጽጌረዳን ድራማ ወደዳችሁት? ዛሬ ደግሞ አቶ መስፍን የጽጌረዳን እናት ሊገድል ሽጉጥ ይዞ እየዛተ እየሄደ ነውና እንግዲህ አቶ መስፍን ሚስጥሬን ታወጣብኛለች ብሎ በጣም ፈርተዋል። የጽጌረዳ እናት ደግሞ ሚስጥሩ የሁሉም ሰው ሚስጥር ከኔ ጋር ይቀበራል፣ የማንንም ሚስጥር አላወጣም፣ እኔ የሰው ሚስጥር ማወጣው ሰው አይደለም ብላ እያለች ነው። አቶ መስፍን ደግሞ በጣም እየዛቱ ነው። ያው እንግዲህ ምን እንደሚያደርጉ አናውቅም። እስኪ ድራማውን እንየውና እንመለስ። ከወደዳችሁት መጀመሪያ ስትጀምሩ ላይክ፣ ሼር፣ ኮሜንት እያደረጋችሁ ጀምሩት። ወደ ድራማው ዘርቤ ጉድ ሆነናል። የምን ጉድ ነው? ፌበን ያወራነውን ሳሰማ አልቀረችም። ምን ከዘርፌ ጋር ምንድነው ያወራችሁት? ሁሉንም ነገር ማወቅ ፈልጋለሁ አለች። ለነገሩ ምንም ነገር አላወራንም። ሁሉንም ነገር ፍርጥርጥ አድርገሽ ትነግሪኛለሽ ስመጣ ነው ያለች። ወይት ምንድነው የሚሻለው ታዲያ? እንግዲህ የሆነ ነገር ውሸትም ቢሆን ማውራት እንዳለብን ነው። ያው እንግዲህ ፌበን ደግሞ እንደምታውቂያት የሆነ ነገር ላይ ችክ ካለች መመለሻ የላትም። ወይት እሺ ታዲያ ምን እናድርግ? አሁን እንግዲህ ሄዳለች። ስትመለስ ያው የሆነ ነገር እንግዲህ አዘጋጅተን ውሸትን መጠበቅ ነው። ሌላ ምን ይደረጋል? ሴት ምን ያህል እንደምታውቅ የት ድረስ እንደሄደች ጠንቅቀ ማወቅ አለብህ። ያለበለዚያ እስከ ዛሬ የገነባው ስምና ዝና ገደል መግባቱ አንተም መሆኔ ገብተህ መማቀቅ። እንግዲህ ድራማው እንዳያችሁት ነው። አቶ መስፍን ያው ሄደው የጽጌረዳ እናት ላይ ዘርፌ ላይ ሽጉጡን ደቅነዋል። እሳቸው እንግዲህ ያው ሚስጥሬን ገና ለገና እስከምን ታውቃለች፣ በዚህ ያፈራሁትን ሀብቴን ጥዬ አልሞትም፣ እስር ቤት አልገባም እያሉ ነው። ያው እሷ ሚስጥሩን ልታወጣም አይደለም፣ ግን እሳቸው ያው በፍርሃት ወደ ሌላ ነገር እየሄዱ ነው። እና በጣም የሚያሳዝነው ነገር ግን ያው ሲሄዱ የባሰ ውርጣ ውስጥ ነው የገቡት፣ የባሰ አጣብቂ ነገር ውስጥ ነው የገቡት። የዘርፌ አሰሪ ደግሞ በጣም ትፈልጋቸዋለች። ለምን ልጅየውን ለዘርፌ የአቶ መስፍን ልጅ ለልጇ ልድር ስለምትፈልግ ወጥመድ ነው የምትፈልገውና ያንን ወጥመድ ልትጠቀምበት ያው ሽጉጡን እንግዲህ ተቀብለው ያው ከዚህ በኋላ ስትጠቀም እያለች እያስፈራረችው ነው። ያው እንዳያችሁት ነው። ግን ሰውየው ያሳዝናሉ። ያው በእርግጥ ያሳዝናሉ። ለመልካም ብለው ሄደው ያው በመጥፎ ነገር ተቀየረባቸው። እውነት መቼም ውስጥ ተንኮል ስንሰራ እውነት አንድ ቀን መውጣት አይቀርም። እውነት መቼም እውነት ሆና ትወጣለች፣ ሰውን ታጋልጣለች እላችኋለሁ። ከወደዳችሁ ደግሞ ሼር አድርጉት፣ አበረታቱን። ሰላም አምሹልኝ።